የምታምኑት ሰው በድብቅ ሊያጠፋችሁ ቢሞክርስ? በቤታችሁ የምትበሉት ምግብ እንደ መርዝ ቢሰማችሁስ? የገዛ አእምሯችሁ አደገኛ ጨዋታ እየተጫወቱባችሁ ቢሆንስ? ይህ የፊልም ታሪክ አይደለም። የዳዊትንና የሳራን አሳዛኝ ታሪክ እንመልከት። ትዳር ከመሰረቱ 10 ዓመት አልፏቸዋል። ነገር ግን ዳዊት ሳራን ያለበቂ ምክንያት መጠራጠር ጀመረ። የምታቀርብለትን ምግብ መርዝ አለው ብሎ መብላት አቆመ። ቤተሰቡ ሰው ባይኑ በልቶት ነው ብሎ ሲያስብ፣ የዳዊት የአእምሮ ህመም ግን እጅግ በጣም ወደ ከፋ ደረጃ ደረሰ። አንድ ምሽት ከምትገድለኝ ቀድሜ ልግደላት በሚል የተዛባ እምነት ተነሳስቶ በስለት ሊገላት ሞከረ። ሳራ በጩኸትና በጭንቅ ከሞት ተረፈች። በክሊኒካዊ አጠራር ይህ ፓራኖያ ይባላል። ሌሎች ሊያጠቁኝ ነው ብሎ በጽኑ ማመን ሲሆን የባለሙያ ሕክምና ካላገኘ ግንኙነቶችንና ህይወትን ሙሉ በሙሉ ሊያጠፋ ይችላል። ይህን ለማስተካከል 3 ትክክለኛ መፍትሄዎች አሉ። የመጀመሪያውና ዋነኛው ከምንም በላይ አካላዊ ደህንነቶን ያስቀድሙ። ሁለተኛ፣ ከተዛባው እምነት ጋር አይከራከሩ። ፍርሃታቸውን ይረዱ፣ ነገር ግን የተሳሳተውን ሐሳብ ትክክል ነው ብለው አያጽድቁ። ሶስተኛ፣ በአስቸኳይ የባለሙያ የሕክምና እርዳታ ያገኙ። ይህ ከባድ ርዕስ ነው። እናም በቅርቡ ሙሉና ጥልቅ ቪዲዮ ይዤላችሁ እመጣለሁ። እንዳያመልጣችሁ አሁኑኑ ሬዝ ሜርሲ የሚለውን ፔጅ ፎሎ ያድርጉ። በዩቲዩብ፣ በቲክቶክ፣ በሁሉም